እንግሊዝኛ በቃላት ሀብታም የሆነ ቋንቋ ነው። በመዝገበ ቃላት ላይ ሰፍረው የሚገኙ ከ600 ሺህ በላይ ቃላት ያሉት ሲሆን ከነዚህ ውስጥ ግን በትክክል ጥቅም ላይ የሚውሉት ከ250 ሺህ አይበልጡም። ከነዚህ ውስጥ ደግሞ አንድ ጎበዝ ጥሩ የቋንቋው ተናጋሪ ነው የሚባል ተወላጅ ተናጋሪ ከ35 ሺህ በላይ ቃላት በዕለት ከዕለት እንግሊዝኛው አይጠቀምም። እንግሊዝኛን በደንብ አድርጎ የተማረና ጥሩ ይናገራል የሚባል እንግሊዝኛ እንደ ሁለተኛ ቋንቋ የቻለ ሰው በዛ ቢባል ከ20 ሺህ በላይ ቃላት በትክክል አይጠቀምም። ይህንን በጣም ስናወርደው አንድ እንግሊዝኛ ቋንቋን ከዜሮ ጀምሮ መማር የሚፈልግ ሰው በትንሹ 3000 ቃላት ነው እንዲያውቅ የሚጠበቅበት። እነዚህን ቃላት ትርጉማቸውን ከናነባበባቸው በትክክል ካወቀ አንድ ሰው እነዚህን ገጣጥሞ መናገርና መጽሐፍ ልምምድ ማድረግ ብቻ ነው ማለት ነው የሚጎለው። ስለዚህ አብዛኞቻችን ኢትዮጵያውያን መሰረታዊ የሚባሉ የእንግሊዝኛ ቃላትን እናውቃለን፣ ግን መጠቀም ላይ ደካማ የሆነው ስኪል ፕራክቲስ ላይ ክፍተት ስላለብን ነው። ስለዚህ የንግግርና የመጽሐፍ ክህሎት ልምምድ ላይ ትኩረት አድርገን ብንሰራ በአጭር ጊዜ እንግሊዝኛችንን ወደ መጠቀም ማሳደግ እንችላለን።